አርጋችሁ ሽንኩርት ሞቅ ታረጋላችሁ። ትንሽ ቡኒ እስከሚሆን ጥብስ ታረጉትና በጋለ ዘይት ከዛ መጀመሪያ ምስሩ ገንፈል ይደረጋል። በደንብ አይበስልም፣ መብሰል የለበትም። አያችሁት? እንደዚህ ብትን እንዲል ማለት ነው። ይጣፍጣል ሲበላ። ከዛ ቃሪያ ገርደፍ የለም ደረቦቹ ቤት አያችሁት? በጣም ምርጥ ነው የሚሆነው ሲበላ። ፈቀቅ ልክ እንደኛ ሀገሩ ምስር እንትን ይሆናል ማለት ነው። እኛ ምን እንበላለን? እናቴ ጾም አይደል እንዴ? ሌላው ቢያንስ እንኳን ይሄ እንበላለን እላችኋለሁ። አረንጓዴ እንትን ሜዲ ኢን ሳውዲን የሚለው ራሱ ሳውዲ አረቢያ ሳምቡሳ በጣም አሪፍ ነው። انام على بالي مطفي الموبايل ربي عالم بحالي خلتني بوهالي بين القادية ضربة قادية ናችሁ ውዴቱ ቤተሰቦቼ ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገን። እንግዲህ ሳምቡሳ አብረን እንጠቅላላ። የምስር የረመዳን ዝግጅት የኢድ ስጋ ባለፈው የምንድነው የዶሮ ጠቅልያለሁ፣ የድንች ጠቅልያለሁ። አሁን ደግሞ ምስር የሚያምር ምስር እስቲ ላሳያችሁ። ለዋችሁ እንግዲህ አልቀረጽኩትም። ያው ምስር ነው ታውቁታላችሁ ብዬ ነው አልቀረጽኩም። ዝም ብዬ ያው እንትን አላልኩትም። ሞቅ አርጋችሁ ሽንኩርት ሞቅ ታረጋላችሁ። ትንሽ ቡኒ እስከሚሆን ጥብስ ታረጉትና በጋለ ዘይት ከዛ መጀመሪያ ምስሩ ገንፈል ይደረጋል። በደንብ አይበስልም፣ መብሰል የለበትም። አያችሁት? እንደዚህ ብትን እንዲል ማለት ነው። ይጣፍጣል ሲበላ። ከዛ ቃሪያ ገርደፍ እርድ ብቻ ነው የምትጨምሩትና ጨው፣ ቅመም ምንም አይገባም። ከዛላችሁ እንደዚህ ታረጉና ብትን አያችሁት? ብትን ሲል ይሄ በጣም ይጣፍጣል ሳምቡሳ። በተለይ በሊጥ ደግሞ አቤት እና ይሄው ይሄም አለ በኢትዮጵያ እንደ ሀገራችኑ ቢሆን ደግሞ የበለጠ ቆንጆ ነው። ይሄም አሪፍ ነው። ከዛ መስራት ሽንኩርት ሞቅ በብዛት ነው ሽንኩርት የምትጨምሩበት። ቃሪያ ሞቅ ታረጉታላችሁ መጨረሻ ላይ። አሁን አብረን እንጠቀልላለን። ይሄው በጥብጭ ያለው አብረን እንጠቅልል እላችኋለሁ ቤተሰቦቼ። ሳምቡሳ ከጠቅልዬ ከጨረስ ተገላገልን ማለት ነው። እናንተ ጋር እንዴት ነው የረመዳን ዝግጅት? እኔስ ዘንድሮስ እግዚአብሔር ይመስገን ስራ ብዙም የለም፣ ኮተት የለም። ደረቦቹ ቤት አያችሁት? በጣም ምርጥ ነው የሚሆነው ሲበላ። ፈቀቅ ልክ እንደኛ ሀገሩ ምስር እንትን ይሆናል ማለት ነው። እኛ ምን እንበላለን? እናቴ ጾም አይደል እንዴ? ሌላው ቢያንስ እንኳን ይሄ እንበላለን። ሌላው ነገር አንበላ መቼስ የሚጾም ሰው ጾም ስለሆነ የኛ ጾም ሊገባ ነው። እንደዚህ አይነቶቹ ንክኪ ስለሌለው እንበላለን፣ ምንም ችግር የለውም። እንደዚህ ሊጣችን እንደዚህ አድርገን እዚህ በጅብን ምናምን አይፈልጉም አረቦች ስላልሆኑ አይፈልጉም። ድሮ ነበር እናቴ ስንቱን ሳብካካው። ጅብኑ በሉ በእንቁላል በሉ። ኮተት ብዙ ነው። አረቦች አይደሉም እነዚህ። ኮተት አይበዛም። ሆድ የለም የሌላ ሀገር ዜጋ ጋር እንደዚህ በእጃችሁ የበለጠ በእጅ ይሻላል ማለት እንደዚህ ቀኔ እንደዚህ ነው የሚቀለኝ። ያረግና ከዛላችሁ እንደዚህ ሸፍነውና እንደምን እንደጠቀለለልኝ
ሳምቡሳ ማለት ነው። ስታስገዙ ይሄን አስገዙ። አያችሁት? ይሄ ማለት ነው ስዊሉት ዚ የሚለው ማለት ነው። ያው ይሄ በጣም አሪፍ ነው። አንድ አይሰባበርም። የሚገርማችሁ እንደዛኛው አይሰባበርም። አንድ አለ ምንድን ነበረ ስሙ አላውቅም፣ ረስቼዋለሁና እሱ ፍርከሽከሽ ይላል። አንድ እንኳን አጠቃሉ ነው። ይሄ ዝም ብላችሁ ብቻ መጠቅለል ነው። ልክ እንደኛ እንደ ኢትዮጵያ ልክ በእጅ ኖርማል ፍሬሽ እንደሚሰራው የለም ልክ እንደሱ ነውና ዝም ብላችሁ መጠቅለል ብቻ ነው። አይበላሽም እና በጣም አሪፍ ነው። ይሄ አስገዙ እላችኋለሁ። አረንጓዴ እንትን ሜዲኢን ሳውዲን የሚለው ራሱ ሳውዲ አረቢያ ሳምቡሳ በጣም አሪፍ ነው። አይሰባበርም። ዘይት አለው ውስጡ። ረጅም ጊዜ ይቆያል ፍሬዘር ራሱ። እዛ ነው እላችኋለሁ ቤተሰቦቼ። አንድ አፍታ ጠቅላላ ላርግና እንትን አደርገዋለሁ። አንዳንድ ተቀጥላለ ምርጥ ሳምቡሳ ነው። ልክ እንደ ፍሬሽ በቃ ፍሬሽ ነው ይሄ የሚመስለው። አያችሁ ምንም ብታረጉት እንደዛ። ያኛው እኮ ካለሰለሰ ቅንጥስ ስብር ነው የሚለው። ይሄ ግን ልስልስ ነው የምለው ልክ እንደ ፍሬሹ። በዚህ ጠቅልዬ ላስቀምጥና ቀብቼ ነፍታ አስቀምጠዋለሁ። كلميني شوية عني اوصفي لي شايفة ايه يلي لو جوايا سر تعرفيه ما انتي اقرب مني ليا دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه كلميني شوية عني اوصفي لي شايفة ايه يلي لو جوايا سر تعرفيه ما انتي اقرب مني ليا دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه كلميني شوية عني اوصفي لي شايفة ايه يلي لو جوايا سر تعرفيه ما انتي اقرب مني ليا دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه كلميني شوية عني اوصفي لي شايفة ايه يلي لو جوايا سر تعرفيه ما انتي اقرب مني ليا دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه كلميني شوية عني اوصفي لي شايفة ايه يلي لو جوايا سر تعرفيه ما انتي اقرب مني ليا
دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه. كلميني شوية عني، اوصفيلي شايفة ايه، ياللي لو جوايا سر تعرفيه. ما انتي اقرب مني ليا، دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه. كلميني شوية عني، اوصفيلي شايفة ايه، ياللي لو جوايا سر تعرفيه. ما انتي اقرب مني ليا، دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه. كلميني شوية عني، اوصفيلي شايفة ايه، ياللي لو جوايا سر تعرفيه. ما انتي اقرب مني ليا، دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه. كلميني شوية عني، اوصفيلي شايفة ايه، ياللي لو جوايا سر تعرفيه. ما انتي اقرب مني ليا، دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه. كلميني شوية عني، اوصفيلي شايفة ايه، ياللي لو جوايا سر تعرفيه. ما انتي اقرب مني ليا، دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه. كلميني شوية عني، اوصفيلي شايفة ايه، ياللي لو جوايا سر تعرفيه. ما انتي اقرب مني ليا، دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه. كلميني شوية عني، اوصفيلي شايفة ايه، ياللي لو جوايا سر تعرفيه. ما انتي اقرب مني ليا، دمي ده انتي بتجري فيه قبل حتى ما تاخدي قلبي وتخطفيه. ይሄ ራሱ ኢትዮጵያ ሊት ተሰርቶ ራሱ ማስረከብ ይቻላል። ሳምቡሳ ራሱ ቀላል ቢዝነስ ነው። እዚህ ከምንንከራተት እዚህ ሰው ቤት እንትን ከማለት ይሻላል። እውነት ዛሬ ሀገራችን ተሻሽሏል፣ እግዚአብሔር ይመስገን። ማስረከብ ሊጡ ማስረከብ እንደዚህ ተሰርቶ ፍሪጅ ተቀምጦ ማስረከብ ይቻላል። አሽጋችሁ በሊጡ ማለት ነው። ሊጡ ተቀምጦ ልክ እንደዚህ ሀገር ማለት ነው። ተጠቅልሎ ሊጡ የፈለገ ቤቱ ሰርቶ ይበላል። ሊጡ መሸጥ ይቻላል። ደግሞ ተዘጋጅቶ ማስረከብ ቢዝነስ ነው። ይሄ ራሱ በትንሽ ነው ሰው ተነስቶ ትልቅ ቦታ የሚደርሰው። ከሰው የራስ ነገር ይሻላል። ምንም ይሁን አይደል? ይሻላል።
ዝበረጠበት ጠቅልዬ ልጨርስና ከዛ እንደዚህ ከረኩ በኋላ እየጠበስኩ ነው። ትንሽ ሁሉም ትንሽ ስለሆነ የዶሮ ከሁሉም ሁለት ሁለት ያው ብዙ ቤተሰብ ስለሌለ ከሁሉም ሁለት ሁለት እያደረኩ ሶስት እያደረኩ ነው የምጠብሰው። የአትክልት ድፍን ምስር እና ደግሞ የስጋ የዶሮ የተለያየ ስለሆነ ሁለት ሁለት ከሁሉም